ዛሬ ከሷ ጋር ቀኑ ሙሉ የማሳልፍ ይሆናል። አሁን የምገኘው ቦሌ ኢንተርናሽናል ኤርፖርት ነው። ከዱባይ እየመጣች ነው፣ እንቀበላት። ዌልካም ሰላም ነው። እንዴት ነበር ፍላይት ትንሽ አድካሚ ነበር። አዎ አሁን ሹፌሩ መኪና ይዞልኝ መጥቷል። ይዘነው እንሄዳለን። መኪናዋ ፓርክ ተደርጎላታል። አሁን ወደ መኪናዋ እንሄዳለን። ራስሽ ምን ነጂ ስልንዳልሽ? ራሴ ነዳ ራሱ የሚወርዱ ቴክኖሎጂ አያችሁ። ግን ቤቱ ጋር የምትገቢው ነው። ስሜ ፖፒ ይባላል። ኢንተርናሽናል ቢዝነስ እና ማኔጅመንት እማራለሁ። ከዩኒቨርሲቲ ተማሪነት በተጨማሪ ደግሞ ካምፓኒዎች ዱባይ ላይ አለኝ። እዚህ አንድ ካምፓኒ አለኝ፣ ሃውስ ኦፍ ፖፒ ይባላል። ምን አይነት ማይንድሴት ቢኖርሽ ነው አንቺ የሁላ ካምፓኒ ልትመሰርች የቻልሽ? ከልጅነቴ ጀምሮ መጽሐፍ እያነበብኩ ነበር ያደግኩት። በጣም እሱ ጠቅሞኛል። የመጣ ያለ ነገር ነበር እንጂ ላይክ ዝም ብዬ 22 ዓመቴ ላይ ካምፓኒ አለኝ አይደለም። ስንት ዓመት ይሆንሻል ለምሳሌ ስትጀምሪ? ስራ ማሰብ ስጀምር 13 14 ኢቭን ያን እድሜ ላይ ላይክ መጽሐፍ ጽፈና አማዞን ላይ ፐብሊሽ አድርገው ነበር። እኔ በ13 ዓመቴ ምን ስሰራ ነበር? ቆርኪ እየተጫወትኩ ማነው ቪዲዮ ኤዲት እያደረኩ ነበር። ለነገሩ ብዙም አልተራራቅም። ችግሩ እኔ የአማዞንን ጫካ ራሱ አሁን ያወቅኩት። በዛሬው ቪዲዮ ፖፒ ለምን ብዙዎች ለመሄድ ወደሚመኙባት አሜሪካ አልሄድም ብላ እንዳለቀሰች እና የቤተሰቦቿ ግፊት ለምን እንደገፋች በዝርዝር እጠይቃታለሁ። ከዚያ ሀገር ልሄድ እንደሆነ ሲገባኝ አልቅሼ እስከዚያው ግን ይህንን ቪዲዮ በደንብ ተመልከቱት። ስለ አሜሪካ ስላነሳን እኔም አንዳንድ ነገሮችን ልንገራችሁ። የሀገራችንን ቁጥር 1 የኦንላይን የቪዲዮ ኤዲቲንግ ትምህርት ቤት እንደከፈትኩ ብዙዎቻችሁ ታውቃላችሁ። የሚገርመው ነገር ተማሪዎቼ አሜሪካ ብቻ አይደሉም ያሉት። ርቀት ሳይገድበን በአሁኑ ሰዓት ስታርስ አካዳሚ ዓለምን እያዳረሰ ነው። የምንጠቀው በጣም ኢንተርናሽናል የሆነ ፕላትፎርም ስለሆነ ተማሪዎቻችን የት ሀገር እንዳሉ ማወቅ ያስችለናል። ላሳያችሁ። እነዚህ ተማሪዎቻችን ያሉባቸው ሀገራት ናቸው። ከኢትዮጵያ አልፎ በግብጽ፣ ኡጋንዳ፣ ጅቡቲና ኬንያ፣ በመካከለኛው ምስራቅ ሳውዲ፣ እስራኤል፣ ዮርዳኖስና ኤሚሬትስ፣ በአውሮፓ ዩናይትድ ኪንግደም፣ ኔዘርላንድ፣ ጣሊያን፣ ጀርመን፣ ስዊዘርላንድ፣ ሮማኒያ እንዲሁም በአሜሪካ፣ ካናዳ እና አውስትራሊያ የሚገኙ ወንድሞቻችንና እህቶቻችን ይህንን ጥበብ ከቤታቸው ሆነው እየተማሩ ነው። የመጀመሪያው ዙር ምዝገባ ወዲያው እንደተጠናቀቀ ታውቃላችሁ። አሁን ግን ለጠበቃችሁኝ በሙሉ የሁለተኛው ዙር ምዝገባ ከአንድ ወር በኋላ በይፋ የሚጀምር መሆኑን ላበስራችሁ እወዳለሁ። ቀድሞ አሁኑን ለመመዝገብ ከታች በሚገኘው የኖሽን ሊንክ ይመዝገቡ ወይም በዚህ የቴሌግራም ቁጥር ስልኮትንና ስሞትን ይጻፉልን። ስለ አካዳሚው ይበልጥ ማወቅ ከፈለጋችሁ ከ100,000 በላይ እይታ ያለውና ሁሉንም ዝርዝር መረጃ የያዘው የዩቲዩብ ቪዲዮን እንድትመለከቱት እጋብዛችኋለሁ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ፖፒ አሁን እቤት ገብታለች። ከዛ ወደ ስራ ነው የምትሄደው። አብረን ዛሬ ውሏን በሚገባ እናያለን። እስከ መጨረሻው ድረስ ተከታተሉን። ኑ። የቤታችሁ በጣም ያምራል። እናመሰግናለን። ልብሴን ቀይሬ ምናምን እመጣለሁ። እስከዛ ጎብኙ። እሷ ልብስ እስከምቀይር ድረስ እኔ ደግሞ እቤቱን ላስጎብኛችሁ። እንጎብኙ። ዋው በጣም ያምራል። ተመልካቾቻችን ወደፊት ግን በዚህ ዘመን ተወልደን ማለት ነው እንደዚህ ቤት ይኖረናል። እዚህ ጋር የፎቶ አልበም ጎብኝተምኛለሁ። እንግዲህ አያለው ፎቶ ምናምን ካገኙ ይሄ ሰርቲፊኬት ነው ተመልካቾቻችን። የሷ ሰርቲፊኬት ነው። ሰርቲፊኬት ነው። በኋላ እንጠይቃታለን። ስለዚህ በጣም ያምራል ተመልካቾቻችን። ዋው እዚህ ጋር ውሻ አለ። ኢንተርቪው ላድርገው እንዴ? ሰላም እንዴ! አሁን ሜላት ልብሷን ቀይራ መታለች። እስቲ ስለ ሰርቲፊኬቱ እንጠይቃት። ይሄ ሰርቲፊኬት ኦፍ ፎርሜሽን ነው። ውጭ ሀገር ያለኝ ካምፓኒ ላይሰንሱ ፎርም እንደተደረገ ማረጋገጫ ሰርቲፊኬት። ኦኬ። ይሄው ደግሞ ሌቨል 4 ዲፕሎማ ኢን ቢዝነስ እና ማኔጅመንት ATHT እንደጨረስኩ የሚያሳይ ነው። ኦኬ። እኔም ከዱባይ ነው የጨረስኩ። yes ዋው አያችስ። ይሄ ደግሞ ቮለንቲር ወርክ የሰራሁባቸው ናቸው። በዚህ እድሜ ግን የሁላ ሰርቲፊኬት መያዝ እንዴት ነው? ያኮራል። ያኮራላ። ቤተሰቦችሽ ምን ይላሉ?
ቤተሰቦቼ ደስተኛ ናቸው። በነገራችን ላይ የሜላትን እናት ኢንተርቪው አድርጋቸዋለሁ። ስለ ልጃቸው ምን እንደሚሉ እንሰማለን። አሁን ቀጣይ ወዴት ነው የምንሄደው? አሁን ወደ ቢሮ እንሄዳለን። መጨረሻ ያሉኝ ስራዎች አሉ፣ እሱን ጨርሳት። ናይስ። ግን እንዴት ነው አይደክምሽም? አሁን ከኤርፖርት መጥተሽ ቀጥታ ወደ ስራ? አዎ፣ ግን ግዴታ መግባት ስላለብኝ ግዴታ በስሎና። አዎ፣ ተመልካቾቻችን እያያችሁ ነው። ያላት ስራ 5 ብቻ መስሎኝ ነበረ፣ ግን አንድ ተጨምሯል፣ ሃውስ ኦፍ ፖፒ። ስለዚህ 6 ሆነ ማለት ነው። 6 ካምፓኒ ይዘሽ ትምህርትሽ እንደው በምን ሰዓት ነው የምትማር? ታውቃለህ፣ ታይምክን ማኔጅ የምታደርገው በዲሲፕሊን ነው። የዛሬ ስራ ለዛሬ ጨርሶ ማደር። የሁለተኛው ካምፓኒሽ ስም ምንድነው የሚባለው እና ደግሞ የት ነው ያለው? አልአልማ ቪቪኤፍዚ ኤልኤልሲ ሙሉ ትሬድ ስሙ ማለት ነው። ምን ማለት ነው? አረበኛ? አልአልማ ማለት ቱ ዘ ሶል ማለት ነው፣ ስፓኒሽ ነው። ከዛ ደግሞ አልም ደግሞ አረቢክ ሶ የበለጠ እነሱ ይዙታል በሚል ነው። አሁን ስለዚህ ደግሞ ዲቴል ቢሮ ገብተን ደግሞ ጠይቃታለሁ። ምክንያቱም መንገዱን ተመልከቱት፣ በጣም ክራውድ ነው። ዱባይ ውስጥ ቢዝነስ መጀመር ለምን ለብዙዎቻችን ከበደ? ብዙውን ጊዜ ሰዎች የሚሳሳቱት ያለ በቂ መረጃና አማካሪ ስለሚገቡ ነው። የዱባይ የንግድ ሲስተም ደግሞ በጣም ፈጣንና የራሱ ህግ ያለው ነው። ይህንን ክፍተት ለመሙላት ነው እንግዲህ ፖፒ በአልአልማ ሚሽን በኩል የመጣችው። ፖፒ ከዚህ በፊት በአውሮፓና በአሜሪካ ከሚገኙ ትላልቅ ኩባንያዎች ጋር በቢዝነስ አማካሪነት በስፋት ስትሰራ ቆይታለች። አሁን ደግሞ ያንን ኢንተርናሽናል ልምዷን ይዛ ለሀገሯ ልጆች መፍትሄ ይዛ መጥታለች። ለበለጠ መረጃ በዚህ ስልክ ቁጥር ዋትስአፕ ላይ ያገኟት ወይም ቀጥታ በዚህ ስልክ ቁጥር ይደውሉ። ያሉሽ ካምፓኒዎች በጠቅላላ እንዴት ነው? አንድ ጥላ ውስጥ ነው ያሉት? የስ በአልአልማ ቪቪኤስ ስር 5 አክቲቪቲዎች አሉ። እነዛ ምን ናቸው? ኢንተርናሽናል ሎጂስቲክስ ና፣ ከዛ ሁለተኛው ደግሞ ዲጂታል ማርኬቲንግ እና ኢኮመርስ፣ ሶስተኛው ደግሞ አሁን ያልኩ ሚሽን ነው። ኦኬ። ከዛ አራተኛው ኢቨንት ኦርጋናይዚንግ እና ማኔጂንግ ነው። ኮርፖሬት ኢቨንት ኦርጋናይዚንግ እንሰራለን። ከዛ አምስተኛው ደግሞ ምንድነው የምንሰራው ስራ ሶሻል ሚዲያ እና ቢዝነስ ኮንሰልታንሲ ነው። በአልአልማ ጥላ ስር ያሉ 5 የተለያዩ ተግባራትን ከሚሰሩ ካምፓኒዎች በተጨማሪ እዚህ ኢትዮጵያ አዲስ አበባ ውስጥ ሃውስ ኦፍ ፖፒ የሚባል ትልቅ ሱቅ እንዳላት ነግራኛለች። እሱንም ወደ ቦሌ ሄደን የምናየው ይሆናል። እዚህ ጋር ሱፎች አሉ። በጣም የተመረጡ ልብስ ብቻ ነው የምንይዘው እና በየጊዜው ይቀያየራሉ ልብሶቹ። ስለዚህ ፋሽን በተቀያየረ ቁጥር እዚህ አሮጌ ነገር አይቀመጥም፣ ይቀየራል ማለት ነው። ይቀየራል። ይሸጥም ባይሸጥም ይቀየራል። አዳዲስ ፋሽን ብቻ ነው የምንይዘው። ከአሜሪካ፣ ከካናዳ፣ ከዩሮፕ፣ ዱባይንም ጨምሮ ከዱባይም እናመጣለን። ሃውስ ኦፍ ፖፒን ጨምሮ የዱባዩን አልአልማና በውስጡ ያሉትን ስራዎች አየን። አሁን ደግሞ መሸትሸት ካለ በኋላ ሜላት ሌላም ተጨማሪ ጊዜያዊ ስራ እንዳላትም ተመልክቻለሁ። ይህ ደግሞ በጣም ያስገርማቸዋል። አሁን ከየት ነው እየተመለሻለሽ? ጉዳዩ በጣም ኮንፊደንሻል ነው እና ላይክ በደንብ አንናገርም ምን እንደሆነ ዲቴይል፣ ግን ከኤዩ ነው እየተመለስኩ ያለሁት። እዚህ ጋር ሜላት ይላል። ትክክለኛ ስምሽ ሜላት ነው ማለት? የስ የመታወቂያ ስሜ እና ሁሉም ላይሰንስ ስሞቼ ሜላት ነው፣ ግን ብራንድ ኔሙ ፖፒ ነው። እንደሚታወቀው ፖፒ ደግሞ የራሴ ስም ነው። ላይክ ኔሜ ነው። ኦኬ። ይሄ ምንድነው? ሚኒስቴር ይላል። የሚኒስቴሯ ማለፊያ ነው። ሶ ችግር እንዳይገጥማት መንገድ ላይ ምናምን ላይክ ብዙ ትራፊኮች ምናምን እንዳይገጥማት ለርለክ ክራውድዶች መዘጋጋት ምናምን እንዳይገጥማት ሰዓቷ በጣም ዌስት እንዳይደረግ መንገድ ላይ ቶሎ እንድትደርስ የሚጠቅማት ሲል። ኦኬ። ጭራሽ ሜላት የሚኒስቴርም ሹፌር ነች። እኔ በጣም ገርሞኛል፣ ምክንያቱም በአንድ ስራ ብቻ ምን ያህል ውጣ ወረድ እንደማሳልፍ ስለማውቅ። ነገር ግን ከአንጀት ካለቀሱ እንባ አይገድ እንደሚባለው ምንም ነገር ካሰብንበት ከባድ እንደማይሆን ከሜላት ተምሬያለሁ። እስቲ እናንተም ራሳችሁን ጠይቁ። ምን ያህል ስራዎችን በቀን ውስጥ መስራት ትችላላችሁ? እስከዛ እኔም ሜላትን አንዳንድ ጥያቄዎችን ልጠይቃት። መነሻ ካፒታልሽ ምንድነው? ከዱባዩ ቢዝነሴ በፊት አንድ ሃውስ ኦፍ ፖፒ አለ።
ሁለት ደግሞ ዱባይ ላይም ስሰራ ነበረ። ኦንላይን ላይ ሰራ ነበረ። ኢኮመርስ ላይ ምናምን ሰርቪስም ሰጥ ነበረ። ላይክ የሰዎችን ቢዝነስ ማኔጅ አደርግ ነበረ፣ ኮንሰልት አደርግ ነበረ። ከዩሮፕ ከአሜሪካ ኤኒዌር አራውንድ ዘ ወርልድ ዱባይ መጥተው የሆነ ነገር ከፈለጉ ፋሲሊቴት አደርጋቸው ነበር። አሁን የካምፓኒዎችን ስም ነገራኝ እኔ ራሱ ረስቶት አብዛኞቹ ማለት እንኳን ማስተዳደር ስሞቹ መያዝ ራሱ ከባድ ነውና በምን አይነት አስተዳደር ብታሳድጓት ነው? ኮፒን ብቻ ሳይሆን ሁሉንም ስናሳድጋቸው እንደ እግዚአብሔር ፈቃድ ምንድነው ኮንፊደንስ እንዲያዳብሩ ራሳቸውን እንዲሆኑ እኛ ነገ የለንም ብዬ ነው ማስበውና ሁሉ ጊዜ ነገ ባንኖር ራሳቸው ማስቀጠል እንዲችሉ ምክንያቱም ሰው መቼ በቃ እንደሚባል ስለማይታወቅ እስካለን ድረስ ነው መኖር ያለብን። ስለዚህ ዛሬ ላይ ሲኖሩ ደግሞ ብንኖርም ጥሩ ነው ሰፖርት እናረጋቸዋለን። ባንኖር ግን እንዴት መኖር ይችላሉ የሚለውን አንግል እንዲያዩ ነውና ፖፒ ላይ ብዙ ህልሞቼን አያለሁኝ። ጠንካራ ነች። የነበረኝ ከስተመር ነበር። አሁን ከዩሮፕ መጥቶ ምንድን ነበር የፈለገው? መኪና መግዛት ነበር የፈለገው በፌር ፕራይስ፣ ኳሊቲውን የጠበቀ ስታንዳርዱን የጠበቀ የሚያምር እና ግን ላይክ ፌር የሆነ ፕራይስ ነበር የፈለገው። የሀገሪቷን ጉዳይ የማያውቁ ቱሪስቶች ሲመጡ ሲገዙ ላይክ በጣም አንፌር ፕራይስ ይሰጣቸዋል። ሶ እሱን ከታድርጌለት ጉዞውን ጠቅላላ ላይክ ትሪፑ ጠቅላላ አቀለልኩለት። ሶ ለዛ ፔመንት ይኖረኛል ማለት ነው። ሶሻል ሚዲያ በመጠቀም ነው ወይስ እንዴት የምታገኛቸው? ሚዲያ ሳይሆን ኢሜል ማርኬቲንግ፣ በኢሜል ማርኬቲንግ ነው ማገኛቸው። ላይክ ዳይሬክትሊ ኮንታክት አደርጋቸዋለሁ። ካምፓኒዎች ናቸው። ስለዚህ ራስሽ ኢሜል የምታርጊላችሁ? yes ኢሜል ማርኬቲንግ ስትይኝ ማለት የዛኔ ምንም ካፒታል አልነበረሽም ማለት ነው? ከ00 ሳይሆን ሃውስ ኦፍ ፖፒ ነበር። ኦብቪየስሊ ሃውስ ኦፍ ፖፒ ብሮች ነበሩ፣ ግን ኢትዮጵያ ያለው ማለት ነው። ኢትዮጵያ ያለው ግን ላይክ በዶላር ሜክ ማድረግ የጀመርኩት በኢሜል ማርኬቲንግ ነው። ዳይሬክትሊ ካምፓኒዎቹን በማናገር ስለ ላይክ 1000 ኢሜል ጽፌ ከ1000 ውስጥ ምናልባት 10 ሰው ይሆናል የሚመልስ። ብዙ ጥረሻል ማለት ነው። ብዙ ለፍቻለሁ። ኢሜል ስጽፍ በጣም ላይክ ነን ስቶፕ ነበር የምጽፈው እና ላይክ ለሪጀክሽን ምንም አይመስለኝም ነበር። ሪጀክት ተደረኩ አልተደረኩ እና አላስብም ነበር። ከአስረኛ ክፍል ጀምሮ ቤት ውስጥ ቤዝመንት አለና ሁሉ ጊዜ ጥፍት ትልብሃለች። ሁሉ ጊዜ ነገር ሲደጋገም ላይ ማየት ሄድኩኝ ምን አለ እዛ ውስጥ። እሷ ከወጣሽ በኋላ ሲሄድ በጣም ነው ራሴ የተገረምኩትና ሻማዎች ትሰራ ነበር። ከዛ ደግሞ መጽሐፍ ትጽፋለች። ከእንደገና በሽቦ ደግሞ ስትራግል ነው መሰለኝ ለማሳየት የምትሞክረው የላይፍን ውጣ ውረዶችን በሽቦሽ ምናምን ስትሰራ ያታሉና ምንድነው ኢንተረስቷ ምን ላይ ነች ያለችው ምናምን እንዳለውና ይሄ ራስን በራስ አሸንፎ የመቆም ነገር ከ10ኛ ክፍል ጀምሮ ይታይባት ነበር። ደፍረሽ ኢሜል ታርጊላቸዋለሽ፣ ክላይንቶች ማግኘት ጀመርሽ ማለት ነው? yes ከዛ የራሴን ካምፓኒ ስታብሊሽ አደረኩ ማለት ነው። ባንዴ አይደለም የምትገባው። ዱባይ እንደሄድኩኝ ሳይሆን ካምፓኒ ከፈትኩት 2 አመት or አመት ከምናምን ቆይቻለሁ ካምፓኒ እስከመከፈት። ይሄን ያደረገ ግን ማነው? እግዚአብሔር ነው የሚያበረታ፣ የሚያቆም፣ የሚረዳ፣ የሚደግፍ በብዙ ነገር ሰፖርት የሚያደርግ እግዚአብሔር ነውና አይ አም ፕራውድ። በጣም ደስ ብሎኛል። ዱባይ በጣም ቀላል ሀገር ነች። ለኢንቨስትመንት ደስ የምትል ሀገር ነች። ህጋቸው ብርም ያበድሩሃል፣ ላይክ የዶላር አክሰስ ይኖርሃል። ከዚያ ሀገር የሚለየው እሱ ነው። ዩሮፕ መሄድ ትችላለህ፣ አሜሪካ መሄድ ትችላለህ፣ ቻይና መሄድ ትችላለህ። ላይክ እሱ ሁሉ ነገር ይኖርሃል። ግን ላይክ ሲስተማቸው እስከሚገባ ድረስ ያለው ሀስብ ከ6 ወር እስከ 1 አመት ይፈጃል። ኤኒ ሎጂካል ኢንቨስተር ኦር ቢዝነስ ኦነር ካሰበ ከ6 ወር እስከ 1 አመት ከሚፈጅ ላይክ ሰው ቢያማከር ኮንሰልት ቢያደርግ ምናምን ይጠቅመዋል። ኢቭን አፍሪካ ውስጥ ያሉትም ሰዎች ወደ ዱባይ ምናምን ሄደው ኢንቨስት ማድረግ ይፈልጋሉ፣ ግን ላይክ አክሰሱም እውቀቱም የላቸው። እኛ ነን አክሰሱን የምንፈጥርላቸው። አሁን እኔ አክሰሱን የመፍጠር አቅም አለኝ ለሰዎች because I have the company እና የሚሰሩልኝ ሰዎች አሉ። አሁን ላይ ሜላት እነዚህን ሁሉ ካምፓኒዎች ከፍታ በመምራት ላይ ትገኛለች። ነገር ግን አሜሪካ አልሄድም ብላ ያለቀሰችበት ምክንያት ምንድነው? በጣም ጥሩ ጥያቄ ነው የጠየቅኝ። አሁን ሰው ማትሪክ ወደቅኩኝና ምን ተፈጠረ? ቤዚክሊ ቤተሰቤ ካልተማርሽ እዚህ ሀገር አትኖሪም ማለት እና በቃ ማትሪክ እንደወደቅኩ ሰው አልቅሼ ከዚህ ሀገር ልሄድ እንደሆነ ሲገባኝ አልቅሼ የሀገር ፍቅር አያችሁ። የሀገር ፍቅር የሆነበት ምክንያት ምንድነው? በቃ ላይክ ቤዚክሊ አሜሪካ ትልቅ ሀገር አይደለችም ሳይሆን ትልቅ ሀገር ነች። ኦብቪየስሊ ግን የስራ ነፃነት የለውም። ግሪን ካርድ አይሰጥህም። ገባ? ለትምህርት ከሄድክ ትምህርት ብቻ ነው የምትማረው። ካልዛ ስራ ስትሰራ ከተገኘ ዲፖርት ነው የምትደረገው፣ አትሰራም። እና ቁጭ ብለህ ስትማር ነው የምትውለው። እኔ ደግሞ ትምህርትም ስራም አንድ ላይ እንዴት ነበር የፈለኩት። ለዛ ተጣላን። አሜሪካ ልሄድም ስል በቃ ማሚ ደበራት በጣም። አባቴ ደግሞ እሷ የምትፈልገው ነው የሚሆነው እያለ ነበር። አባቴ ሰፖርቲቭ ነበረ፣ ግን እናቴ በጣም ደበራት። ታላቅ እህቴም በጣም ደበራት። እና እኔ ደግሞ በቃ አይ አሜሪካ ማልሄድም ኢትዮጵያ ማልቀርም፣ እሺ መማር አለብኝ ብዬ
ሰከንድ ኦፕሽን ያየነው ዱባይ ነበር። ቢኮዝ ዱባይ ያስተምርሃል ከዛ ደግሞ የተማርከም ትሰራለህ አንድ ላይ ጎን ለጎን ይሄዳል ማለት ነው። አሁን ዱባይ ውስጥ ካምፓኒ ማለት እየተማርኩ ነው ባችለርስ ዲግሪ። ስለዚህ ሜላት ማንኛውንም ኢንቨስተር ወይም የቢዝነስ ኦነር ዱባይ ሄዶ ኢንቨስት ማድረግ ከፈለገ ጊዜውንና ገንዘቡን እንዲቆጥብ እጅግ በጥንቃቄና በጥራት እየሰራች እንደሆነ ነግራኛለች። ስለዚህ ዱባይ ላይ ኢንቨስት ማድረግ የምትፈልጉ ሰዎች ካላችሁ ከስር ባስቀመጥነው የዩቲዩብ ሊንክ በመግባት ሙሉ ኢንፎርሜሽኑን ማግኘት ትችላላችሁ። ስለዚህ ተመልካቾች ያው ለምሳሌ እዚህ ሱቅ መምጣት ከፈለጉ የት ነው የምንገኘው? አሁን ሪያሊቲ ፕላዛ ላይክ ከቤስት ዌስተርን አጠገብ ነው ያለው ሪያሊቲ ፕላዛ ቁጥር 109B ኦር ሃውስ ኦፍ ፖፒ ብትሉ መታው ያሳያችኋል። በጣም ቴንኪው ለነበረን ጊዜ